ድምጻችን ያልተሰማበት ለሰው የመቃብር ቦታ ያጣንበት ያምልከት ቦታ የሌለን የሃይማኖት በዓሎቻችን ለማክበር አባቶቻችን በየፋብሪካው ጾማቸውን ይዘው ተከተለው ረፍት የሌላቸው ጊዜ አልፏል። ይህ ጥልቅ የስብዕና ጥሰት ተወግዷል። አሁን ወላሂ ምንላችሁ ነገር የለም። እድሜና ጤና ሰጥቷችሁ ራእያችሁን ለማሳካት ደፋላችሁን ነው ቃል መንገባው። እንደ ልጆቻችን እንገድፋችኋለን፣ እንደ ልጆቻችን እንከባከባችኋለን። ሀገር ነው የምትገነቡት። ሀገር መገንባት ማለት አላህ Subhanahu Wa Ta'ala ወለቀድ ከረምና በኒ አደም ምድር ላይ ካሊፋ አድርገን ፈጥረናችኋል። ህዝቦች የመዋለድ የመብላት የመጠጣት ጉዳይ አይደለም። አቅል የሚባል ነገር ተሰጥቶናል። ይህ ምድር በአግባቡ በተገቢው መንገድ በፍትሃዊነት በስርዓት እንድናስተዳድረው ነው አላህ Subhanahu Wa Ta'ala ወለቀድ ከረምና በኒ አደም ብሎ የሰጠው። ይህን ተፈጥሮ ሀብት በማይባክም መልኩ ይህን ተፈጥሮ ሀብት ሳይበከል ሳይረበሽ ከኛ የወሰዳችሁትን ግብር ወደ ሌላ ሀገር ሳታጓድኑ ስዊዝ ባንክ ሳይቀመጥ እኛው ላይ ከተማችን ላይ ተማሪዎቻችን ላይ እንዲመገቡት እንዲለብሱት ወላሂ ሀቅ ካልወገን ወርቀናል። እኛ ሙስሊሞች የጀሃነም እንሆናለን። ደግሞአለሁ ሀቅ በማንም ነገር ይሰራ በማንም ይፈጸም ሀቅ ጎን የመቆም ግዴታ አለብን። ከዚህ አንፃር ሀቅ ሰርታችኋል። በሀቅ ጎዳናው ላይ ሄደናል። በሀቅ ዛፎቻችሁ አየር ያመረቱኛ በግራ በቀኝ ያናፈሱን አቀባበል አድርገዋል። በሀቅ ለከቀን ክቡር አዳነች አቤቤ አብሯችሁ ያሉ ተቋሞችን ቅልፍ ነስቷችሁ ከተማችሁን እየዳበሳችሁ ለከቀን መስራታችሁ እናቃለን። ወላሂ እናቃችኋለን። እናንተኛ ላታውቁ ትችላላችሁ። በየቤታችን በጸሎት እናስባችኋለን። በልጆቻችን አራያዎች እንዲሆኑ እናንተን በበጎ ሥራ እንዲታዘዟችሁ እንመክራለን። ብልጽግና የሰላም ምንጭ መሆኑን የማህበራዊ የኢኮኖሚ የፖለቲካ ብቻ አይደለም፣ ወደፊት ሀገርን የመገንባት ትውልድ የማሻገር የውስጥ ሁለንተና የስጋታችንን ጭምር ተጭኖ እየሰራ ያለ ተቋም